ድል አድራጊ እስኪ እንቃሉላችሁም በሉት ድል አድራጊ በሉ እንጂፈታ ጀዳሚ እንጂፈታ ጀዳ ማል ድል አድራጊ እግዚአብሔር ቢፈቅድልን እግዚአብሔር ቢወድ በዚህ ቃል መነሻነት ለተወሰነች ደቂቃ እንነጋገራለን። ዋቀዮ የሆኑ ፈየም እየመሳ የሆኑፍቴ ደቂቃ ሙራሳ ሰገሌ ዋቀዮ ከናኒ በረን ዋቀዮ እጭቲ ሳ ኢፈኑፍ ባሴ አከበረን አከቤክ ቤክኔስ አከይሰ ተጃጅሉ ዳንዲ ሻርት አከጅራን ሞቱማ ኢሳ አከዳለን ጎንፎ ጅሬኛ አከብዳፈምኑ እየመሳኑ ፋተው የትምህርታችን መነሻ ምንድነው? ድል አድራጊ። በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ 12 ያለውን ታሪክ ስናነብ የምናገኘው የታሪኩ ባለቤት የስሙ ትርጓሜን ድል አድራጊ የሚል እንግዲህ በዮሐንስ ወንጌል ምዕራፍ 3 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በምድር በመጣ ጊዜ በሚያስተምርበት ሰዓት ተአምራትን በሚያደርግበት ጊዜ ወደ ጌታ መጥተው ከተማሩት መካከል አንዱ ከተጠሩት መካከል አንዱ የስሙ ትርጓሜ ድል አድራጊ ነው። እንግዲህ እንደ ሥርዓተ ቤተ ክርስቲያን ሊቁ ቅዱስ ያሬድ እንዳስቀመጠልን ከትቦም እንዳኖረልን ይህ አብይ ጾም ባሉት ሳምንታት እያንዳንዱ ስያሜ ያላቸው ዘወረደ ብለን የመጀመሪያውን ሳምንት ጀምረን ዛሬ ሰባተኛው ሳምንት ወይንም ሰባተኛው ሰንበት ላይ እንገኛለን። ይህ ሰባተኛው ሰንበት ደግሞ እንደ ቤተ ክርስቲያናችን ስያሜ ምን ተብሎ ይጠራል? አቤት ኒቆዲሞስ ተብሎ ይጠራል። ኒቆዲሞስ ማለት ድል አድራጊ ማለት ነው። ማን ማለት ኒቆዲሞስ ማለት የስሙ ትርጓሜ ምን ማለት ነው? ድል አድራጊ ማለት ነው። አሸናፊ ማለት እንግዲህ ስለ ኒቆዲሞስ የተነገረበት ታሪክ ነው። ኒቆዲሞስን ጌታ ምስጢረ ጥምቀትን ያስተማረበት የድህነት ምስጢር ከሆኑት መካከል ልጅነትን ከምናገኝበት መካከል የጌታ ከምንሆንበት መካከል የእግዚአብሔር ከምንሆንበት መካከል አንዱ ምስጢረ ጥምቀት ነውና ጥምቀትን ያስተማረበትን ክፍል እንመለከታለን። እንግዲህ ኒቆዲሞስ ታሪኩን ስንመለከት ከፈሪሳውያን ወገኑ ከፈሪሳውያን ነገር ግን በዚያን ዘመን ከነበሩት ከሰባው ሊቃናት መካከል ከሰባው ሹሞች መካከል አንዱ ኒቆዲሞስ ምሁረ ኦሪት ነው፣ የተማረ ነው፣ ባለጸጋ ነው፣ በዛ ላይ ደግሞ ሹም ነው። ሁሉ የሞላለት ከሹመት ሹመት ከእውቀት መምህርነት ከባለጸግነት ባለጸግነት የተሰጠው ሁሉ የተደረገለት ሰው ነው ኒቆዲሞስ። ኤጋካ ወይ ኒቆዲሞስ ይላል አስለለበ ወንጌል ዮሐንስ በቆና ሰዲ ለኮርሰ ተኮራ የገለ የሙንብስ ወይ ኒቆዲሞስ መቃኒሳ ኒቆዲሞስ ከንጀረም ሂክኒ ሳሞ እንጂፈታ ጀረከን ሞጋፈሜፍ ወይ ሳይላል ሴና ኒቆዲሞስ ይላል ሴና ኒቆዲሞስ የሙቆረን ኒቆዲሞስ
fariisota keessaa yookaan immoo seera ni beeknu bulmaata ni beeknu daandiin nu agarsiisnu daandii sirriidha barsiisummaan nu barsiisnu dhugaadha hayyuun nu caale hin jiru beekaan nu barsiisu hin jiru jedhanii kan amanan keessaa gosni isaa isaan keessaa ramadan maarree Niqoodimoos beektota yookaan immoo hayyoota 70 keessaa yeroo san keessatti kan jiraatan keessaa seera kan baasan bulmaata kan baasan murtii kan murteessan daandii kan agarsiisan keessaa isa tokko ture Roomii irratti immoo aangoon kennameefii ture Niqoodimoos garuu hayyuullee ta'u abbaa qabeenyaallee ta'u abbaa aangoollee ta'u aangoon isaa guutuu akka hin taane ni beeka hayyummaan isaa guutuu akka hin taane ni beeka qabeenyi isaa qabeenya Waaqayyoorraa mootummaa Waaqayyoorraa akka hin caalle ni beeka kanaafu Niqoodimoos ganama yookaan guyyaa hojii isaa hojjechaa oolee galgala garuu gara Yesuus Kiristoos dhufeetoo ni barata ture Yesuus Kiristoos tulluu zayitii irratti yookaan dabra zayitii irratti yemmuu bulu waashaa Eliyoon jedhamtu tokkottu ture ishii keessatti yemmuu bulu dhokateetoo dhufee ni barata ture maal jedha ture Niqoodimoos ni barata ture eenyurraa Yesuus Kiristoos irraa looduu taane garuu kan baradhe maal jenna nagaa miti kan jenna kan hangaarraa beek nagaa kanaafuu hin baradhu jenna Niqoodimoos garuu beekumsi isaa guutuu akka hin taane waan bareef waan beekeef guyyaa hojii foon isaa dalagaa oola halkan garuu dhufee Waaqayyoo jalaa barata laphee akkanaa Waaqayyo nu hundaaf nuuf haa laatu Niqoodimoos ምሁረ ኦሪት ነው አስተውሉ ሊቅ ነው የአይሁድ መምህራቸው ነው መልአኮሙ ለአይሁድ ይለዋል መጽሐፍ የአይሁድ መምህራቸው አስተውሉት ሹም ነው ባለጸጋ ነው ነገር ግን ኒቆዲሞስ ማታ ወደ ኢየሱስ ክርስቶስ መጥቶ ይማር ነበር ኤሊዮን በተባለችው ዋሻ ኢየሱስ ክርስቶስ በሚያድር ጊዜ ማታ ይመጣና ከኢየሱስ ክርስቶስ እግር ስር ተቀምጦ ወንጌልን ይሰማል ወንጌልን ይማራል እየተማረ ሳለ ግን ጌታ በሚያስተምርበት ጊዜ እንዲህ ብሎ ጠየቀው ይላል መምህር ሆይ አንተ ከእግዚአብሔር የተላክ እውነተኛ መምህር እንደሆንክ እናውቃለን ከማን እንደተላክ አቤት ከእግዚአብሔር ምን እንዳልክ እንደተላክ በዚያ ዘመን ከነበሩት ፈሪሳውያን ኒቆዲሞስ የተሻለበት የመጀመሪያው ንግግሩ ይሄ ነው እነርሱ የእግዚአብሔር መልእክተኛ እንኳን አይደለም ብለው ነበር የሚክዱ አንተ ከእግዚአብሔር አይደለም ብለው ነበር የሚቃወሙ አስተውሉ ኒቆዲሞስ እግዚአብሔር መሆኑን ባያውቅ እንኳን ከማን እንደተላከ ተረድቷል እግዚአብሔር መሆኑን አላወቀ ነገር ግን የማን መልእክተኛ ነህ ይሁን ተሽሏል ይህን ሰዓት እንዲህ ብሎ ሲናገር የጌታ ምላሽ ይገርማል ኒቆዲሞስ የተናገረው ሌላ ጌታ የመለሰው ሌላ እንዲህ አለው እውነት እልሃለሁ ዳግመኛ ያልተወለደ ዳግመኛ ያልተገኘ ሰው የእግዚአብሔርን መንግስት ሊወርስ አይችልም ብዬ እነግርሃለሁ ብሎ ሲመልስለት ኒቆዲሞስ ግራ ገባው ስለ ዳግም መወለድ አያውቅም ዳግም መወለድ ምን እንደሆነ አልተረዳም ነገር ግን መምህር ነው አስተውሉት
ነገር ግን ሊቅ ነው አስተውሉት፣ ምሁረ ኦሪት ነው አስተውሉት። እንዲህ ብሎ ጠየቀው፣ ጌታ ሆይ ሰው እንዴት ከእናትና ከአባቱ ከተወለደ ኋላ መጀመሪያ ከእናቱ ማይፀን ከወጣ በኋላ እንዴት ወደ አባቱ ሊመለስ እንዴት ከእናቱስ ሊጸነስ ይችላል? እንዴት ዳግም ይወለዳል አለው። ጌታ በዚህ ሰዓት ኒቆዲሞስን ገሰጸው እንዲህ ብሎ፣ ኒቆዲሞስ ሆይ አንተ የአይሁድ መምህራቸው ሳለህ አለው። ምናቸው ሳለህ? ምናቸው ሳለህ? መምህራቸው ሳለህ፣ ነገር ግን ይህንን አታውቅም አለው። መምህር ብሎ ማወደስ አታውቅም ብሎ መገሰጽ ልማድ ነውና እውነት እልሃለሁ ዳግም ከማየ ዮርዳኖስ ከአምላከ መንፈስ ቅዱስ ያልተወለደ የእግዚአብሔር ልጅ ሊሆን አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ስለዚህ ዳግም ሊወለድ ይገባል። በምን? በጥምቀት ልጅነትን ሊያገኝ ይገባል። በምን? በጥምቀት ከአብራከ መንፈስ ቅዱስ ዳግም መወለድ ይገባል። ለምን? በጥምቀት። ሚስጢሩ እንደምን ነው ብንል ወደ ኋላ ወደ ኦሪት ዘፍጥረት ይወስደናል። ኦሪት ዘፍጥረት ላይ እግዚአብሔር አምላክ ፍጥረታትን ከፈጠረ በኋላ አዳምን ፈጠረው። ማንን ፈጠረው? አዳም ከተፈጠረበት አራቱ ባህሪያተ ሥጋ መካከል አንዱ ምንድን ነው? አቤት ፈሳሹ ምንድን ነው? እሱ ውሃ አይደል? አዳም ከተፈጠረበት አራቱ ባህሪያተ ሥጋ መካከል አንዱ ምንድን ነው? ውሃ ነው። ከፍ ብለን ስናነበው አዳም የተፈጠረበትን ውሃ ከመናገሩ በፊት ምን ይላል መሰላችሁ? ከምድር እስከ ሰማይ ውሃ ሞልቶ ነበረ፣ የእግዚአብሔር መንፈስ በውሃው ላይ ነበር። የማ መንፈስ? የእግዚአብሔር መንፈስ በምኑ ላይ ነበር? አዳም ልጅነትን የሚያገኝበት ልጅ ተብሎ የሚጠራበት ይህንን ልጅነት አጥቷልና ያንን ልጅነት ለማግኘት ከአብራከ መንፈስ ቅዱስ መወለድ አለበት አለው። ኒቆዲሞስ አሁን መማር ጀመረ፣ መስማት ጀመረ። ከጌታው ትምህርትን መቅሰም ጀመረ። የኒቆዲሞስ ዕውቀት ጎዶሎ ነው። ኦሪትን ብሉይ ነው የሚያውቀው፣ ሐዲሳትን አያውቅም። ሐዲሳትን ካላወቀ ሙላት የለምና ከጌታው መማር ጀመረ። ከጌታው ማድመጥ ጀመረ። ጌታ ሚስጥረ ጥምቀትን አስተማረው ኒቆዲሞስ። ለሐዋርያት ሚስጥረ ጥምቀትን ነገራቸው። እንዴት መወለድ እንደሚገባቸው፣ እንዴት እንደሚወለዱ፣ እንዴት እንደሚገኝ ፍጥረታት ከዚህ በኋላ የእግዚአብሔር ልጅ ለመባል የእግዚአብሔርን መንግሥት ለመውረስ ከእግዚአብሔር ጋር ለመኖር ከአብራከ መንፈስ ቅዱስ መወለድ እንዳለባቸው አስተማረው። ኒቆዲሞስ ይህንን ትምህርት ተማረ፣ ሰማ። የሚገርመው በኒቆዲሞስ ሕይወት ውስጥ ሶስት ነገር እንመለከታለን። ኒቆዲሞስ የመጀመሪያው ሕይወቱ ወጣኒነት ነው። ምንድነው አልኳችሁ? ወጣኒነት። ይህ ወጣኒነት ማለት ጀማሪ ማለት ገና ያልገባው ትምህርትን ጠንቅቆ ያልተማረ ዕውቀቱ ጎዶሎ የሆነ ያልሞላ ማለት ጀማሪ ነበር። ጀማሪ በነበረ ጊዜ ጠየቀ። የሚገርመው ኒቆዲሞስ ጌታ ጋር መጥቶ የሚማረው ቀን ቀን ሳይሆን መች ነው? ማታ ማታ። ይህ ማታ የመምጣቱ የዕውቀቱ ጉለት ገና ወጣኒ መሆኑ በጨለማ መምጣቱ ብርሃን የሆነው ወንጌል ሐዲስ እንዳልበራል ሐዲስ ኪዳንን እንዳልተረዳ እንዳልተገነዘበ ያጠይቃል። አንድም ኒቆዲሞስ ማታ ማታ የሚመጣው ከሰባው ሊቃናት መካከል አንዱ ነበርና ሹም ነበርና ካገኙት ከጌታ ጋር ተባብረሃል ብለው እንዳይገሉት። አንድም መምህር ነበርና ምን ነበርና? መምህር ነበርና እንዴት መምህር ሆኖ ቁጭ ብሎ ይማራል አለመባል። ውዳሴ ከንቱን ፍለጋ ሌሊት ሌሊት እየመጣ ይማራል። ገና ወጣኒ ነበር፣ ምስጢር አልገባውም፣ አልተረዳም፣ የሚድንበትን መንገድ አላየም ነበር። በወጣኒነት ሕይወቱ ማታ ማታ እየመጣ ከጌታ እግር ስር ቁጭ
ቁጭ ብሎ ወንጌልን ይማር ነበር። ወንጌልን ይሰማ ነበር። ወንጌልን ያደምጥ ነበር። ወንጌልን ይቀስም ነበር። ንብ ከአበባ ሄዳ እንደምትቀስመው ኒቆዲሞስም ከጌታ እግር ስር ተቀምጦ ወንጌልን ይቀስም ነበር፣ ይማር ነበር። በዚህ ሰዓት እየተማረ ሲመጣ የወጣኒነት ሕይወቱ አለፈና ማዕከላዊነት ላይ ደረሰ። ምን ላይ ደረሰ? ማዕከላዊነት ላይ ቁጭ ብሎ ሲማር የጎደለው ሕይወቱ መሙላት ሲጀምር ወደ ማዕከላዊነት መጣ። ማዕከላዊነት ማዕረግ ላይ ሲመጣ ኒቆዲሞስ ከመጠየቅ መረዳት፣ ከማፈር መገለጥ ወደ ክብር መሻገር ጀመረ። ኒቆዲሞስ ወደ ሁለተኛው ማዕረግ በደረሰ ጊዜ በግልጽ እግዚአብሔርን ማመስገን ይገርማቸዋል። በግልጽ እግዚአብሔርን ሲያከብረው ታዩታላችሁ። እነዚህ ፈሪሳውያን ወታደር ልከው ጌታን ሊያስይዙት በኤሊዮን ዋሻ መተው ቁጭ አሉ ይላል። ወንጌሉን ሲያስተምር ግን ጌታን ሰምተውት ልባቸው ተነካ። ምናቸው ተነካ? ዛሬ ስንት ዘመን እግዚአብሔር ቃል ተነገረን እናንተ፣ ስንት ጊዜ ተሰበከን፣ ልባችን ግን አለት ሆኖ የቀረ ስንቶቻችን ነን? ሰገሌን ዋቀዮ የሮሜ ቀዱት ነው በርሲስቶን የዱን ዋዬ ዋቀኛ ዋዬ ሴረሳ ዋዬ ጉልማተሳ ዋዬ ዳንዲሳ በርሲሰን ይጅረን ጋሮ በሩምሳ ዋቀዮ ውበቹ ደደብሌቶ ዳንዴ ዋቀዮ ኢላሉ ደደብሌቶ ሴረ ዋቀዮ በሩ ደደብሌቶ የሮሜ ቀኩፍ የሮሜ ቀበርበዶ ጭቡኩ የሰከንጅራቻ ጅሩ ሴረ ዋቀዮ ዋን ቤክኔፍ ልባቸው ተነካና ወታደሮቹ ጌታን ይዘው ይመጣሉ ተብለው የተጠበቁት ባዶ እጃቸውን ሄዱ። በዚህ ሰዓት ፈሪሳውያን አዩዋቸውና እንዲህ አሏቸው፣ እናንተ አሏቸው የታለ አምጡት ያልናችሁ? አይ አሉ፣ እንደሱስ ያለ ልዩና ፍጹም የሆነ ትምህርት ያስተማረ ሰው አይተን አናውቅ። በእውነት ትምህርቱ ልክ ነው አሉ። እናንተንም አሳመናችሁን አሏቸው። በዚህ ሰዓት ኒቆዲሞስ ምን ብሎ መሰከረ መሰላችሁ? እንግደለው ብሎ ሲማከሩ ተከሳሽ ክሱን ባልሰማበት ቦታ ላይ እንዴት ፍርድ ይፈረዳል? ቀድመንስ ስለርሱ ምን አወቅንና ምን ተረዳንና እውነት ምን በደል አግኝተንበት እንግደለው አላቸው። ፍርድ ከሚሰጡት መካከል አንዱ ስለነበር፣ ውሳኔ ከሚሰጡት መካከል አንዱ ስለነበር፣ ፍርድ ከሚያስተላልፉት አንዱ ስለነበር እንዴት አላቸው። ይገርማቸዋል። የአይሁድ ሸንጎ በኒቆዲሞስ ምክንያት ተበተነ። ወጣኒነት ማዕረግን አልፎ ማዕከላዊነት ሲደርስ የኒቆዲሞስ ሶስተኛው የህይወት ደረጃ ምንድነው ካል ፍጹምነት ነው። ምንድነው አልኳችሁ? ፍጹምነት። የሚገርመው በፍጹምነት ማዕረግ ላይ ሲደርስ ቀድሞ በምሽት ይመጣ የነበረ ኒቆዲሞስ እያደገ ሲሄድ